ይህንን ኢኮ ፓርክ ካየነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለነው። የበለጠ ትውልድ ግንባታ አካል ነው። ህፃናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት በተለይ ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህፃናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተው። ትውልድ ነው የምንገነባውና የተገነባ ትውልድ ሀገር ይገነባል። ረጃጅም የወክዌይ መንገዶች አሉበት። አረጋውያን ሳይቀሩ እንደ ልብ ወጣ ብለው ሄድ ለጤናቸው የሚሉበት አረፍ እያሉ መቀመጫዎች አሉ። ይህን የመሰለ እጅግ በጣም ለአይንም ለመንፈስም የሚማርክ የውሃ ፏፏቴ ወይም ደግሞ ወተርፎል አለ። በጣም ነው የሚያምረው። ወደዛ ጠጋ ስንል ካፍቴሪያዎች፣ ቡና እየጠጣን በጋራ የምትሰበሰቡበት ቦታ፣ አምፊ ቲያትር፣ ሰርግና ልደት የመሳሰሉትን ለማድረግ በጋራ ማህበረሰቡ መገናኘት ቢፈልግ የሚገናኝበት ብዙ ክፍያ የማያወጣበትና አቅሜ ብሎ ጥያቄ የማያቀርብበት የጋራ ቦታ ነው የተገነባው። በእውነት እንደዚህ አይነት በጣም በትልቅ ትጋት በአጭር ጊዜ ተገንብቶ ለውጤት በመብቃቱ እጅግ ደስ ብሎናል። እሱ ብቻ አይደለም፣ ልማቱ አካታች ልማት፣ ለሁሉም የሚሆን ልማት ሆኖ መሰራቱ ሌላው ትልቅ ግብአት ነው። ስለዚህ ተጠቀሙበት፣ ተንከባከቡት፣ የበለጠ አዳዲስ እሴትን ጨምሩበት እንጂ የተሰራው እንዳይበላሽ። የሰራነው ለህዝብ ነው። የተሰራው ለጋራ ጥቅም ነው። የጋራ ጥቅም ነው ማለት በጋራ እንጠብቀዋለን ማለት ነው። የኔ ካልሆነ ምን አገባኝ ሳይሆን የኛ ስለሆነ በጋራ ሆነን የምንንከባከበው የምንጠብቀው የበለጠ እያለማን አካባቢው ላይ ሁሉ የምናሰፋው ነው የሚሆነው። ምህዳሩንም የመጠበቅ ከተማዋንም ከጎርፍ አደጋ ከመሳሰሉት የመጠበቅ ብዙ ጥቅም አለውና ተጠቀሙበት። በዛው ደግሞ እንክብካቤያችሁን ጨምሩ አደራ ማለት እወዳለሁ።